የእግዚአብሔር ቤት ነው። እግዚአብሔር እንዲሰራብን እንፈልጋለን። አሜን። ሁላችን ደግሞ ፈልገን የመጣነው ማንን ነው? እሱን ራሱን ጌታን ፈልገን ስለመጣን የጌታ ህልውና ደግሞ መሀላችን ላይ ሲገለጥ ዓላማው ግብ መጣ ማለት ነው። ዛሬ ብቻ የመጣችሁ ሰዎች መሀላችን ስለሚታዩ አጨብጭባችሁ ተቀበሏቸው። እንኳን ወደዚህ ምሽት ከኛ ጋር ጌታን ለማምለክ መጣችሁ። ደግሞ ትልቅ እድል ነው። ጌታ ይመስገን። ጌታ ከኛ ጋር ነው። አጠገብ ያለው ሰው ማን እንደሆነ በደንብ ያያችሁ እንዴት ነሽ ተባባሉ። እግዚአብሔር ይመስገን። የሆነ እህት የሆነች ወንድም የሆነ ሰው አጠገባችሁ ላይ አይጠፋም። እዛ ጋር ኮርነር ላይ ሰው አለ። መልካም ብሏት። ኢየሱስ ያድናል። የፍቅር ግብዣ ነው። ስፔሻሊ የእግዚአብሔር ቃል የእግዚአብሔር ፊት ሆነን የምንካፈላቸው ነገሮች ሁሉ የፍቅር ግብዣ ናቸው። ጌታ ይመስገን። ቅድምም በጸሎት መንፈስ ሆነን እግዚአብሔር በጣም ይረዳን ነበር። ከኔ ጋር መጽሐፍ ቅዱስ ያዝን ሁላችን የዮሐንስ ወንጌል ምዕራፍ 9 እናወጣለን። ትንሽ ሰፊ ንባብ ነው መሀል ያለው። ይህ ክፍል በተደጋጋሚ ለማንበብም ለማገልገልም እንትን ያልኩት ክፍል ነው። በየጊዜው አዲስ ነው። ክብር ለጌታ ለኢየሱስ ይሁን። በዚህ ክፍል ውስጥ በጣም ሰፋፊ ትምህርቶችን እናያለን። እግዚአብሔር የተመሰገነ ይሁን። በስብከት መንፈስ፣ በትምህርት መንፈስ፣ በመገለጥ መንፈስ ገባ ብለን እግዚአብሔር አምላክ በመንፈስ ቅዱስ አማካይነት ለኛ ዛሬ ደግሞ የሚያብራራው የጊዜውን መልእክት ጮማውን ቆርጠን እንዳለን ማለት ነው። ጌታ ይመስገን። እጃችሁን እንደኔ እንደሱ አድርጉና ጌታ ሆይ እሰማሃለሁ፣ ተናገረኝ፣ ልቤን እከፍታለሁ፣ ፈቃድን እሰጥሃለሁ፣ እንደመጣሁት አልመለስም። ጌታ መንፈስ ቅዱስ ሆይ ቃልህን አብራራ፣ በመንፈስ አጥለቅልቀን፣ ባርከን፣ በኢየሱስ ስም አሜን። ጌታ ይመስገን። ራቻም ግሎባል ቸርች የሚለውን ስያሜ ብዙ ጊዜ ሰው ግራ ይጋባል። አዲስ የመጣችሁ ሰዎች የመጣ ሰው ሁሉ ምን ማለት ነው ራቻም ማለት ይላሉ። ትንቢተ ሆሴዕ መጽሐፍ ምዕራፍ 2 ሄዳችሁ ተራ ቁጥር 8 አካባቢ እዩት። ሩሃማ ለሚለው ቃል አቻ ትርጉም ሆኖ ራቻም የሚለው ቃል ዕብራይስጥ ቃል ነው። ይህን ዕብራይስጥ ቃል የተጠቀምንበት ምክንያት ሰፋ ያለ ማብራሪያ ኢብን አዲስ ኪዳንን በደንብ የሚያሳይ ማብራሪያ ስለሰጠን ነው። እነዚህም 3 ትርጉሞች አሉት። የእግዚአብሔር ጥልቅ ፍቅር፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት እንደማለት ነው። እየሰማችሁ ነው። ሆሴዕ መጽሐፍ ምዕራፍ 1 ላይ ተራ ቁጥር 6 አካባቢ ሕዝቡን ጌታ አልምርም ብለው ሎ ሩሃማ ብሎ ነበር። ወንዶችን ደግሞ ሎ ኤምሎሚም የሚል ትርጉም ነበረው። አልምራቸው እንደማለት ነው። ምዕራፍ 2 ላይ ደግሞ ልጅ ሲወለድ ሕዝቡን ይምራለሁ አለ። እግዚአብሔር ቸርነቱን የገለጠበት ነው። እንደነበሩ ሆኖ ግን ደግሞ አልምርም ያለው ጌታ ተመልሶ ምን አለ? እምራቸዋለሁ፣ ምሕረት ያገኙ ይሆናሉ በእኔ ዘንድ ብለው ጌታ ኢየሱስ ክርስቶስ መጥቶ ደግሞ በመስቀል ላይ ሞቶ እግዚአብሔር ጋር ሕዝቡን እንዴት እንዳስታረቀ ከሰው ባልሆነ ራሱ ስለ ሰው ልጆች ሁሉን ጨርሶ ምሕረትን እንዴት እንደሰጠ በርቀት የሚያሳይም ስለሆነ አዲስ ኪዳን ማለት የእግዚአብሔር ቸርነት፣ የእግዚአብሔር ምሕረትና የእግዚአብሔር የፍቅሩ ውጤት ነው። አሁን ለሰው ሁሉ የምናወራው የምናገለግለው የፍቅሩን ውጤት ነው። ፍቅሩን ነው፣ ቸርነቱን ነው። እግዚአብሔር ለስጋ ደዌያችን ፈውስ ቢሰጥ ፈውስ ያገኘ ነው በምሕረቱ ነው፣ በፍቅሩ ነው፣ በቸርነቱ ነው። አሜን ነው። የትኛው የእውቀት ጸጋ በእኛ ቢገለጥ ምን ውጤት ነው? ምሕረት ነው። ለዓለም የምናወራው በኃጢአት ለወደቀው ዓለም የምናውጀው የእግዚአብሔር ምሕረት ነው፣ የእግዚአብሔር ቸርነት ነው፣ የእግዚአብሔር ፍቅር ነው። ስለዚህ እቺ ቤተክርስቲያን ራቻም ስል የእግዚአብሔርን ቸርነት ያወራን ነው። የእግዚአብሔርን ምሕረት የምታወራለች፣ የእግዚአብሔርን ፍቅር ለዓለም ታወራለች እንደማለት ነው። ቃሉ ብዙ መብራሪያ አንድ ላይ ያዘ ስለሆነ በአጭር መግለጽ እንዲያስችለን በእንደዚህ አይነት ተቀምጧል። አዲስ ለመጣው ጥያቄ እንዳይሆንባችሁ ነው። እንድናነብ ወደ ተነጋገር ነው ወደ እግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 9 እንሄዳለን። ሰፊ ንባብ ነው። በጌታ በኢየሱስ ስም አነባለሁ።
ሲያልፍም ከመወለዱ ጀምሮ እውር የሆነን ሰው አየ። ምን አይነት ሰው አየ? እውር የሆነውን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው እውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንተፍ አለ። በምራቁም ጭቃ አድርጎ በጭቃውም የዕውሩን ዓይኖች ቀባና ሂድና በሰሊሆም መጥመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየ መጣ። ጎረቤቶቹም ቀድሞም ስለምን አይተውት የነበሩ ይህ ተቀምጦ ይለምን የነበር አይደለምን አሉ። እዚህ ቦታ ላይ በዚያው ሁለት ጊዜ ጥያቄ ተነስቷል። መጀመሪያው ደቀ መዛሙርቶች፣ ሁለተኛ ከተፈወሰ በኋላ ስለምን የሚያውቁ መንገድ ላይ ያለፉ ኃላፊ አግዳሚ እንደሚባሉ ሰዎች። ስለዚህ ሰውዬ በተደጋጋሚ በማወቅ የሚያውቁ ሰዎች ያስነሱ ጥያቄ ነው። ጥያቄ ማለት ነገር ነው። ኢየሱስ ያድናል አይደለምን አሉ ትላል። ተራ ቁጥር 9 ላይ ሌሎች እርሱ ነው አሉ፣ ሌሎች አይደለም እርሱን ይመስላል እንጂ አሉት። በጣም የሚያነጋግር ታሪክ ነው። እርሱ እኔ ነኝ አለ በትህትና። እስቲ እኔ ነኝ በሉት። እስቲ የተፈወስኩት እኔ ነኝ፣ የዳንኩት እኔ ነኝ፣ እግዚአብሔር ታምራት ያደረገብኝ እኔ ነኝ። በቃ ልጁ እኔ ነኝ። በቃ በእኔ ምክንያት ጥያቄ ውስጥ አትግቡ። ማነኝ? እኔ ነኝ። አይነ ስውር ነበርኩኝ፣ አሁን ተፈወስኩ። ማናፈወኛል? እኔ ነኝ በሉት። አስቀድሜ አንድ ትንቢታዊ አዋጅ ላውጅላችሁ። ራሳችሁንና እግዚአብሔር ያደረገባችሁትን የምትናገሩበት ጊዜ ደርሷል። እኔ ነኝ በሉ። ከእኔ ጋር ዘመን የደረሰልኝ እኔ ነኝ። የተጎበኘሁት እኔ ነኝ። ሰማይ ያየኝ እኔ ነኝ። ከመንደር ዳር ያነሳኝ እኔ ነኝ። ልመና የተውኩት እኔ ነኝ። በእግሬ በራሴ እያየው የሚሄድ ሰው እኔ ነኝ በሉት። በእኔ ጥያቄ አይፈጠርባቸዋል። አሜን። ሲደርጉና በእኔ ምክንያት ነገር ኮንፊውዝ የተደረጉ ሰዎች ደግሞ ይጣራላቸዋል። ስለ እኔ ያውቃሉ። አሜን። ምድር ላይ አንዳንድ ሰዎች እንዲህ ናቸው። አናኗራቸው የደረሰባቸው እውነታ መከራ ለሰው ጥያቄ ይሆናል። ደግሞ የተደረገላቸው ነገር ጥያቄ ያስነሳል። እንዴት ነው? አይደለም እንዴት በሉ። አጠገብ ለአንድ ሰው ምን ተናገሩት። እንዴት የሚያስብል ነገር ይሆናል ብሎ እንዴት በሉ። እንዴት ማን ነው? እሱ ነው እሷ ናት የሚያስብል። አሜን። አነጋጋሪ ነገር ይሆናል ማለት ነው። የኔ ነገር በሉ ማለት ያነጋግራል። 2018 ላይ በሉ አነጋጋሪ ይሆናል። ታሪክ ያነጋግራል። ሳምባዲ ፈውሱ ያነጋግራል። ለአንዳንድ ሰዎች በረከቱ ያነጋግራል። መባረክ ያነጋግራል። መለኮታዊ ጉብኝት ያነጋግራል። አናኗሩ ያነጋግራል። ቆይ እንዴት በሉ ነገር ይሄን ይቀርባል። አንዳንዶቹ ከሚፈጠርብን መለኮታዊ ድርጊት የተነሳ ግራ ይጋባሉ። አሜን በሉ ከነማ በጥልቀት የሚያነጋግር ታሪክ ተፈጥሯል። ወደቀ ብለው ደከመ ብለው ወይም ተደሃየ ብለው ወይም ታመመ ብለው ተቆሳቆለ ወይም የሆነ ቦታ ወረደ፣ እንዴት ለምን ኃጢአት ሰርቶ ነው እንዲህ ነው እንዲያ ነው ያሉ ሰዎች ተመልሶ ደግሞ በሌላ ጥያቄ ይመጣሉ። እዚህ ነገር ያነጋግራል። ዘንድሮ መልከ ነገር ይሰጣቸው። ተራ ቁጥር 10 እናንበብ። ሰውየው እኔ ነኝ ካለ በኋላ ታዲያ አሉት። ሌላ ጥያቄ ብሉት። ታዲያ አይኖች እንዴት ተከፈቱ አሉት። እርሱ መልሶ ኢየሱስ የሚባል ሰው፣ አሁን የመጀመሪያ የቆይ ደረጃ ኢየሱስ የሚባል ማን እንደሆነ ነው። ሰው አሉት። ኢየሱስ የሚባል ሰው ጭቃ አድርጎ አይኖችን ቀባና ወደ ሰሎሞን መጥመቂያ ሄደ፣ ታጠብ አለኝ። ሂጄም ታጥበም አየዋል። ምን አድርጌ? ሂጄም ታጥበም። እዚህ ጋር ያላስነሱት ጥያቄ አለ። እንዴት ሳታይ እስከ ሰሎሞን ሄድክ አላሉትም። የሰው ጥያቄ ውስን ነው። አሜን። እሱ አይኖችን ምን አደረገና ቀባና ሂጄ ታጥበም አየው አለ። እኔ መንፈሳዊ ስራ ደስ የሚለኝ እየለመንን እንድኖር አያደርግም፣ ራሳችን እንድንችል ያደርጋል።
የሰው በሰው ትከሻ እንዴት አደረገ? እስቲ ከነጋር እንዲበሉ በኢየሱስ ስም በሉ። በራስህ እንድኖር ያደርገኛል። ራስን እንድችል ያደርገኛል። ራስን እንዳቋቁም ያደርገኛል። በራስህ እንዲሄድ ያደርገኛል። በሉ ከነጋር ዘንድሮ እንደዚህ ነው ማለት ጥገኛ ሆነን አንቀጠለው በሉ ከነጋር ና በሉ ከነጋር በራስህ ሄድኩኝ በሉ ከነጋር እኔና እናንተ በሆን ይሮጥ ነበር። እስቲ ሄድኩኝ በሉ ከነጋር ዘንድሮ ያስከደናል። ጌታ ኢኮኖሚካሊ ያስከደናል። በመንፈሳዊ አገልግሎታችን በራሳችን እንድንሄድ ጌታ ያደርገናል። ጥገኝነት ወደቀ በሉ ከነጋር ሄድኩኝ ታጠቁኝ አየኋል በሙሉ ኮንፊደንስ። አሁን የሚያሸማቅቅ ታሪክ የለም። ነገሮቹ ግልጽ ናቸው። የዚህ ሰው ልጅ የዚህ ሰው ጉዳይ አነጋጋሪ ነው። ማን ኃጢአት ሰራ እንዴት ሆነ የሚባሉ ነገሮች ስለነበሩ አሁን ግን ግልጽ ነው። አጠገብ ላለ ለአንድ ሰው እንዲበሉት ግልጥ ይሆናል በሉት። ነገሬ በሉ በራሳቸው ከጥያቄ ውስጥ ይወጣል በሉ። ኮንፊውዝ አልሆንም በሉ ከነገር ሌላ ትንቢት ልተብላችሁ የሚታስረቱት ነገር ዘንድሮ ይኖራቸዋል። እንዲህ እኮ ነው የሆነው ብላችሁ የምትናገሩት ነገር ይሆናል። ሌላውን ማስረዳው ታሪክ ይፈጠራል በሉ ከነገር በቃ ዝርዝራችሁ ዋን እንዴቱ እንደዚህ ስሪ እንደዚህ ያላችሁ ጌታን ከነስራው የምትናገሩበት ነገር ይሆናል። የማስረዳው ታሪክ ይፈጠራል በሉ ከነገር ተሸማቀቁ። ለሰው እንዴት ብዬ ላውራ የምትሉት ታሪክ ያቆማል። ተሸማቀቁ አለልኝ በሉ ከነገር ሀው አይከን ፍለክላፍራ እንዴት ነው ማወራው ለሰው ነገር ይመክራል። ብዙ ሰው ነገሩን በልብ ይዘዋል። ለሰው ለመናገር አፍ አይሞላም። ግልጥ ሆኖ አልተብራራ። ባልተብራራ ነገር ኮንፊደንስ ኖሯችሁ ለሌሎች ለመናገር በማችሉት ሁኔታ ላይፍን የምትገፉ ሰዎች አላችሁ። አሁን የምትዘረዘሩት ነገር ይኖራችኋል። ኮንፊደንስ ኖሮኝ በሉስ በሙላት የማወራው ነገር ይኖረኛል። እንዲያርጎልኛል እንዲሆኛለሁ ይሄ ነው ያ ነው ብላችሁ የሚታሳዩት ነገር ይሆናል። ሆነ በሉ ከነገር እንግዲህ በትንቢት መንፈስ ተሞልቻለሁ። ይህን ነገር ሀባፍ እያደረጋችሁ ለራሳችሁ አድርጉት። አሜን። የማስረዳው ነገር ይኖራል ብሎ ሐና ሳሙኤልን ወልዳ ለምስጋና እስኪትመጣ ድረስ ለአገልጋዩ ኤሊ እንኳን አትናገርም። እስቲ አትናገር ይበሉት። ለሰፈር ለወዳጅ ከሩቅ ሆኖ ጣት ለሚጠቁምባት ሁሉ አሁን የምታወራው ነገር አልነበረም። እሺ የለም በሉት ነገር በሆዴ ይዛ በሆዶ ይዛ አሜን። ኢብን ኤሊ ስካርሽ እስከ መቼ ነው በዓላት ጊዜ ምን አለች? ይሄ ጌታ አለች። ስካር እኮ አይደለም አለች። አሜን። ባሪያ እኮ ጥያቄ ኖሮ ወደ ጌታ የሚጸልይ ሰው ነች። ከዛ ያለፈ አላወነች። እስቲ እንዲህ በሉት ከነጋር ሐና እንዳለች በሉት ከነጋር እንደ ከፍ ከፍ አለ አፍን በጠላቶች ላይ ተከፈተ እንዳለችው ለምን ዘመን ይመጣል ብሎ አፍ የሚከፈትበት የምናገረው ነገር የሚኖርበት ጊዜ ይመጣል። እስቲ ጌታ መጣ ብሎ ከነጋር ምን ቢላውራ የምትሉበት ዘመን አልፏል። እስቲ ምን ቢላውራ ብሉት። ምን ቢላውራ የምትሉበት ዘመን አልፏል። ሙላት ኖራችሁ አፋችሁን ሞልታችሁ ስለ እግዚአብሔር ታምራት ስለ ራሳችሁ የምትናገሩበት ዘመን ነው ይሄ በኢየሱስ ስም። ሰውየው አይኖች እንደተከፈቱ ስል እንደዚህ ተናገረ አይደል? እርሱ ጭቃ አድርጎ አይኖችን ቀባና ወደ ሰሎም መጥመቂያ ሄደ ታጠብ አለኝ። እጄም ታጥቤም አየዋል። ያ ሰው ወዴት ነው አሉት። አላውቅም አለ። እውነቱን ነው፣ ግልጽ ነው የሚያወራው። በፊት ወደ ነበረው ሰው አሁንም አልተውትም። ወደ ፈሪሳውያን ወሰዱት። ዶቼ ከማያረጉት በመንገድ ላይ በከና እየሰጡ የሚያልፉ ሰዎች ሁሉ ስለዚህ ሰውዬ በቃ ጉዳይ ሆናቸው። ወዴት ወሰዱት? ወደ ፈሪሳውያን ወሰዱት። ኢየሱስ ጭቃ አድርጎ አይኖቹን የከፈተበት ቀን ሰንበት ነበረ። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እንደገና እርሱም ጭቃ በአይኖች የሰውየው ጡት ነው። እውነት ጌታ የነካው ሰው ጡት መሆን አለበት። እስቲ አሜን ብሎ ተቃቅሞ ይናገራል። በቃ እባካቱ አንዴ ተናገራለሁ ረፋይ ነይ እውነትም ነው። የሚናገረው ነገር ከተፈጠረም 10 ይናገራል። እስቲ አሜን ብሎ ከነገር እስቲ በየሄድኩበት ቦታ ሁሉ የማወራው ነገር ይሆነኛል። ይሁንላችሁ። እውነት ሃሌሉያ። ደጋግሞ ስጠይቁት ደጋግሞ ይመልሳል።
ያን እውነት የተሰራ ሰው ነው። ደግሞ እንዴት እንዳየ እንደገና ጠይቁት። ለእርሱም ሥጋ በዓይኖቼ አኖረ ታጥቤም አያለው አላቸው። ፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርም ከእግዚአብሔር አይደለም አሉት። ሌሎቹ ግን ኃጢአተኛ ሰው እንደነዚህ ያሉ ምልክት እንዴት ሊያደርግ ይችላል አሉት። ሊያደርግ እንዴት ይችላል አሉት። በመካከላቸው መለያየት ሆነ። ከዚያም የተነሳ ዕውሩን አንተ ዓይኖቼ ስለከፈቱ ስለ እርሱ ምን ትላለህ? ደግሞ አሉት። ቅድም ሰው ነው አለ፣ ኢየሱስ የሚባል ሰው ነው አለ። አሁን ደግሞ እርሱ ነቢይ ነው አለ። ዋው! የዚህ ሰው መገለጡ ራሱ የጨመረ ነው። እስኪ መገለጡ የጨመረ ነው በሉት። ከሰው ወደ ነቢይነት። ሃሌሉያ! አያችሁ፣ በኢየሱስ እግር ስር ትንሽ እንኳን ቆይቶ እንደዚህ አይነት ክላሪፊኬሽን እየሰጠ ነው። ሰው ብሎ ከገለጸ በጣም ምን አለ? ነቢይ ነው አለ። አሁን አይኖቹ የተከፈቱለት ነው። የሆነ መረዳት ደረጃ እየደረሰ እንዳለም ይታያል። አይሁድ የዚያን ያየው ወላጅ እስኪጠሩት ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመነም። ይሄን ያክል ጠይቆ አሁንም አላመኑትም። የሚገርም እኮ ነው። ላለማመን ይሄን ያክል በጥያቄ ማስቸገሩ። እነርሱንም እናንተ ዕውር ሆኖ ተወለደ፣ እንግዲህ ወደ ቤተሰቦች ሄደው ነው የሚጠይቁት። ዕውር ሆኖ ተወለደ የምትሉት ልጃችሁ ነውን? ታዲያ አሁን እንዴት ያያል ብለው ጠየቋቸው። ወላጆቹ መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንደተወለደ እናውቃለን፣ በርግጥ ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም አይኖቹን ማን እንደከፈተ። ምክንያቱም እነሱም ገና እያዩ ስለሆነ ከመንገድ ነው አፋፍሶ ያመጡት። እኛ እናውቀው። ጠይቁት። እርሱ ምን አይነት ሰው ነው? ሙሉ ሰው ነው። እሱ ምን አይነት ሰው ነው? ሙሉ ሰው። እስከዚች ቀን ድረስ ስለሱ ተከራክረናል። ስለሱ አፍ ሆነን ስለሱ ለሰዎች አስረድተናል። ስለሱ ተከራክረናል። ስለሱ ተካሰናል። ስለሱ ተጨናነቀናል። አሁን ግን የዘመን አብቅቷል። አሁን እሱ ምን አይነት ሰው ነው? ሙሉ ሰው ነው። ምን ለማለት ይችላል? ማስረዳት ይችላል። እንዴት? የሚያስረዳው ነገር አለ። አይኑ ያያል። አፉ ተከፍቷል። ከሚያሸማቅቅ ታሪክ ውስጥ ወጥቷል። እስቲ አሜን በሉ። ገነጋር ወደ ተንቢ ይለኛል። እጃችሁን ከፍ አድርጉና በኢየሱስ ስም ይሄ ዓመት ታሪክ የሚቀይርበት ዓመት ነው። አሜን። እሱ ብዙ ማስረዳው ታሪክ ይመጣል ብሎ ከነጋር ከሚያወዛግብ ታሪክ ወደ ተአምራት ከሚያወዛግብ ታሪክ ብሎ ከነጋር ወደ ተአምራት ምን ከሚያደርግ ታሪክ? ከሚያወዛግብ ታሪክ ወደ ተአምራት። ይሄ ነው። ይህን ክፍል ስትመለከቱት ይህ ሰው ከእናቱ ማፀን ጀምሮ ምን አይነት ሰው ነው ይላል? አይነ ስውር ሆኖ የተወለደ ሰው። ገና አይሁድ እንደምታውቁት የትኛውንም እንከን ካዩት የዚህ ነገር ምንጩ ምን ብለው ነው የሚፈርጁት? ኃጢአት ብለው ነው የሚፈርጁት። ግን ደቀ መዛሙርቶቹ ኢየሱስን ጠይቀው ኢየሱስ ትክክለኛው መልስ እስኪሰጥ ድረስ ትክክለኛ መልስ የሌለ ግን ውሸተኛ መልስ በሕይወቱ ላይ እየሰጡት የቆዩበት ሁኔታ ታያለች። ፍርጃ ወይም ፍርድ እየሰጡት ኃጢአት ነው ብለው አምነውታል። ግን ማን እንደሰራ አልተደመደመም። እሱ ወይስ ወላጆቹ? እስቲ አወዛጋቢ ያልኩት ለዚህ ነው። እስቲ ከአወዛጋቢ ታሪክ ወልት አወዛጋቢ ታሪክ መልስ ያላገኘ ረጅም ጊዜ ምን አይነት መልስ? ትክክለኛ መልስ ያላገኘ ታሪክ በምን ተፈታ? በተአምራት ተፈታ። አንዳንዶች መልስ ያላገኘ ታሪክ ያላችሁ ሰዎች በቤታችሁ ያላችሁ ሰዎች አላችሁ። ዋይ? ለምን? እንዴት? በምን? ሌሎች ጥያቄዎችን ያስነሳ የቆየባችሁ ታሪክ አላችሁ። አሁን ወደ ተአምራት ያድጋል። አሜን። እስቲ ተአምራት ነው ከነጋ እስቲ ከሚያወዛግብ ታሪክ ነው ከነጋ ወደ ተአምራት መሻገር ነው። አሜን። ሃሌሉያ። አሜን። ከሚያወዛግብ ታሪክ ወደ ተአምራት፣ ከሚያወዛግብ ታሪክ ወደ ተአምራት። እዚህ ክፍል ውስጥ አንደኛ የምናየው ነገር ሲቹዌሽኑን ነው። ሁኔታውን እንመለከታለን። ሁኔታው ምንድን ነው? ከእናቱ ማፀን ጀምሮ ምን ሆነ? መወለድ ነው። አይነ ስውር ነው መወለድ። ለምን ተወለደ አይታወቅም። አይነ ስውር ለምን ሆነ አይታወቅም። ነገር ግን ኃላፊው አግዳሚ ሁሉ አውጥቶበታል፣ ቃል አውጥቶበታል፣ ፈርደውበታል፣ መልስ ሰጥተውበታል። ይሄ ሊሆን ይችላል ብለዋል።
በማያገባ መንገድ ብዙ ሰው ገብቶበታል። ግን ትክክል ነበር። የተጣመመ ፍርድ ሰጥተውበታል። የዚህን ሰው ይሄ አሳምሽን ሀሳብ ሰጥተዋል። እስቲ ሀሳብ በሉት ነገር ብዙ ሰው በብዙ ሰው ጉዳይ ጌታ ባልተናገረበት ራሱ እርግጠኛ ባልሆነበት ሀሳብ ይሰጣል። ምን አይነት እንዲህ ሊሆን ይችላል? እስቲ እንዲህ ሊሆን ይችላል አሉ። ምናልባት እንዲህ ሊሆን ይችላል ወይ እሱ ወይ ቤተሰቡ ወይ ወንድሙ ኃጢአት ሰርቶ ይላል። ደግሞ 4 ነጥብ የሰጡበት ነገር ኃጢአት ነው። እስቲ ኃጢአት ነው በሉት። ኃጢአት ነው ብለው ይሄ ሲቹዌሽን በዚህ ልጅ ላይ ያላመጣው ጣጣ የለም። አስተያየት የበዛበት ሰው ነው። ፍርድ ሀሳብ ሰጪ የበዛበት ሰው ነው። በጣም የሚገርመኝ ደግሞ ለምኖ ወዶ ተመኝቶ ያመጣ ችግር አልነበረው። ይህ ሰው ከመወለዱ በፊት ጀምሮ ሲወለድ ነው እንደዚህ የተፈጠረው። ኢቭን ሲሄድ ወይ መኪና አደጋ ደርሶበት ወይ የሆነ ነገር ሆኖበት አክሲደንትሊ የተፈጠረ ነገር የለም። ደግሞ ወዶም ያመጣ ጉዳይ አይደለም። ግን ብዙ አስተያየት አንስተውበታል። ለቤተሰቡም ጥያቄ፣ ለማህበረሰቡም ጥያቄ፣ ለሰውየውም ጥያቄ። ተቀበላለን አንድ ሰው እንዲህ ብሎ ጉዳይሽ ከጥያቄ ውስጥ ይወጣል። ለምን ከሚያስብልበት ከአላስፈላጊ አስተያየት ሰጪዎችም እች ነገራችሁ ይወጣል። አሜን ብሎ ከነገር እንዲህ ሊሆን ይችላል አይባልም። ከዚህ በኋላ ነገራችሁ አሜን። ምናልባት ብዙዎችን ከዚህ በኋላ አፍራስዛል። አሜን ብሎ ከነገር ከማሸማቀቅ ወደ ማስደነቅ ነገሮች ተሻግሯል። አሜን በሉ ከነገር ሰው ሮንግሊ ከተነጋገረበት ደግሞ ፖዚቲቭሊ ወደ መነጋገር ነው ተቀየረ። ይሄ ነው ሲቹዌሽን እዚህ ቦታ የምንመለከተው አስቸጋሪ ሁኔታ ነው። አንዳንድ ጊዜ የቅርብ የምንላቸው ሰዎች ሁሉ ስለኛ አያውቁትም። ጥያቄ ይሆንበታል። ደግሞ ሌሎች በሚያነሱ ጥያቄና ሁኔታ ምክንያት ሰው ሁሉ ወደ ፍርድ ይሄዳል። አንዳንድ ጊዜ ራስን ወደ መደበቅ ሁሉ የሚሄድ ሰው አይጠፋም። ሳይኮሎጂካል ውድቀት ውስጥ ሊያስገባ ይችላል። ሞራልን ሊመታ ይችላል። እንደዚህ አይነት ነገሮች አንዳንድ ጊዜ እንታመማለን። የሆነ ነገራችን ላይ ህመም ይመጣል። የሆነ ፌሊሪቲ ሊመጣ ይችላል። በማናቃቸው ምንጩን በማናቃቸው ሲቹዌሽኖች ውስጥ እንቆይ ይሆናል። በዛ ምክንያት ደግሞ የተለያዩ ነገሮችን ደግሞ ከተለያየ መንገድ ሲመጣ እንትን አድርገን አስተናግደን ሊሆን ይችላል። የዚህ ሰው ችግር ይሄ ነው። ግን ብዙ ሰው ነገር ሊገቡት በሚችሉት ጉዳይ ገብተዋል። በማያገባቸው ገብተዋል። ፍርድ ፈርደውበታል። ሀሳብ ሰጥተዋል። አሸማቀውታል። አጠቅብላለን አንድ ሰው በአንቺ ጉዳይ ብልት ነገር ንስሐ የሚገቡ ሰዎች ይበዛሉ። ንስሐ የሚገቡ አላወቁትም በእውነት እንዳልነበር እንዴት ተረድቼ ነበር የሚሉ ሰዎች መረዳቱን የሚቀይር ሰው ይበዛል። እግዚአብሔር ሰርቶ ይቀይረዋል። ወደ ነገር አወዛጋቢውን ወደ ተአምራት ሲቀይር ብዙዎች ንስሐ ይገባሉ፣ ይቅርታ ይጠይቃሉ። በፊት ለፊታችን ቆሞ እንኳን ይቅርታ ባይጠይቁ በራሳቸው ቤት ይቅርታ ይጠይቃሉ። አሜን 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 በሉ። ግን እኔ በህይወቴ እንደዚህ አይነት አጋጥሞኝ ያውቃል። እውነት አልተረዳሁም ነበር። ይቅርታ ሰው ብሎኝ ያውቃል። ኢየሱስ ለዘላለም ያድናል። አሜን። ኢየሱስ ያድናል። አሜን። ይሄ ዕውርነት በእርግጥ ሰው መንፈሳዊ አይኖቹንም ዕውር ሆኖ የመቆየቱን ነገር ሊናገር ይችላል። ጌታ ከፍቶ መንፈሳዊ ዓለም እስከምንረዳ ድረስ አማኝ ሁል ጊዜ መንፈሳዊ አይኖቹ መከፈት አለበት። መንፈሳዊ ግልጠት ውስጥ፣ መንፈሳዊ መገለጥ ውስጥ፣ መንፈሳዊ ብርሃን ውስጥ እየገባ መሆን አለበት። የእግዚአብሔር ቃል ያለ ልክ ሊበራልን ይገባል። መንፈሳዊ ዓለም ሊበራልን ይገባል። አሊያ የፕሮግራም ሰዎች ሆነን እንሞታለን። እኔ ብሎ ነገር የፕሮግራም ሰው ሆኜ መሞት አልፈልግም። የበራልኝ ሰው መሆን ፈልጋለሁ። አውቅ የሚከተል ሰው መሆን ፈልጋለሁ። አሜን ነው። ጌታ ሆይ አይኖችን ክፈት በሉ ከነገር በኢየሱስም የአይን መከፈት ይሁንልን። ይሁንልን በሉ ከነገር። እዚህ ጋር ያለው የሲቹዌሽኑ ደግሞ ሌላኛው ችግር ፋርቱ ምንድነው? ፎር ሎንግ ታይም ነው፣ ለረጅም ጊዜ የቀጠለ ችግር ነው።
እስከ ስንት ዓመት ነው ይላል? ረጅም በዚህ አይነት ስውርነት ውስጥ ይሄ ሰው የቁጭ ብሎ ባለበት ዘመን ይሄ ረጅም ብሎ መጽሐፍ ቅዱስ የሚናገርበት ዘመን ውስጥ ብዙ ሰው ብዙ ነገር ውስጥ ገብቷል። ከመወለዱ ጀምሮ ጅማሬ ሆኖ ቀጥሎ ያለውን እድሜ ነው ሊሚት አላደረገም። ይሄን ሁሉ ጊዜ ብዙ ነገር አልፎበታል። ቴክኖሎጂ አልፎበታል። ዘመን ያመጣ ነገር አልፎበታል። ምድር ላይ ብዙ ነገር በላዩ ላይ ምን ብሏል? ተፈራርቋል። ብዙ ሰው ቀድሞታል። እሱ ግን እስቲል ነው ጌታ እስኪመጣ እዛ ነበር። ካጋጠማችሁ ችግር የተነሳ ያ ችግር በጊዜው እንዲፈታላችሁ ስትፈልጉ ረጅም ጊዜ ችግር ሆኖ የቀጠለላችሁ ሰዎች አላችሁ። እዚህ ከህይወት የሚቋረጥ ነገር አለ በልከ ነገር እዚህ አበቃ በልከ ነገር እዚህ ከዚህ ምሽት ጀምሮ በልከ ነገር የረጅም ዘመን ችግር ይቋረጣል በልከ ነገር እግዚአብሔር በልከ ከዚህ በኋላ ያቋርጣል። እንደነበረ አይቀጥልም በኢየሱስ